ጸጋና ሰላም ይብዛላችሁ። እንዴት አላችሁ? በእግዚአብሔር የተወደዳችሁ የእግዚአብሔር ወንድና ሴት ልጆች በያላችሁበት ሁላችሁንም በጌታ ሰላም እላችኋለሁ። እግዚአብሔር በመንፈሱ አማካኝነት ዛሬ ሊናገራችሁ ሊያስተምራችሁ በዚህ ያለ ይህንን ትምህርት የመስማት እድል ያገኛችሁ የእግዚአብሔር ወንድና ሴት ልጆች በእርግጥ ማወቅ ያለባችሁ እንዲያው በአጋጣሚ ሳይሆን ይህንን ትምህርት የመስማት እድል ያገኛችሁት ሆን ተብሎ በእግዚአብሔር የታሰበ ይሄ እውነት በዚህ ጊዜና በዚህ ሰዓት ለእናንተ መድረስ ስላለበት እግዚአብሔር ይህንን ትምህርት ለእናንተ በመንፈሱ አማካኝነት እንዳዘጋጀ እንድታስተውሉ ፈልጋለሁ። ምክንያቱም እግዚአብሔር አንድም ቀን በከንቱ አስተምሮ ስለማያውቅ፣ ስለዚህ እግዚአብሔር በከንቱ ቃሉን እንዲሁ ልኮ አያውቅም። ስለዚህ እግዚአብሔር ሊናገር የሆነን ሰው ህይወት ሊቀይር በመንፈሱ አማካኝነት የሆነን ሰው ህይወት ከእርሱ ጋር ያለውን ህብረት ዘላለማዊና የማያቋርጥ ሊያደርግ እግዚአብሔር ሊያስተምር በዚህ ያለ። ሃሌሉያ! ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ሊያስተምራችሁ ወይም ሊነግራችሁ ከሚፈልገው ዋነኛው ነገር አንዱ ከእርሱ ጋር ስላላችሁ ህብረት መሰረት ነው። ከእግዚአብሔር ጋር ስላላችሁ ህብረት መሰረት ወይም እናንተ ከእግዚአብሔር ጋር ስላላችሁ ህብረት ዋስትናው ምን እንደሆነ እንድታውቁ ይፈልጋል። ምክንያቱም ከእግዚአብሔር ጋር ያላችሁ ህብረት ዋስትናው ምን እንደሆነ መሰረቱን በእርግጥ ካላወቃችሁ በቀላሉ ከእግዚአብሔር ጋር ያላችሁ ህብረት በብዙ አይነት መንገድ እየተደናቀፈና መጨረሻም ሙሉ ለሙሉ ከእግዚአብሔር ጋር ያላችሁን ህብረት ሊያቋርጥ ወደሚችል ደረጃ ሊደርስ ይችላል። ስለዚህ ዛሬ እግዚአብሔር ከእርሱ ጋር ያላችሁን ህብረት ዋስትናው ምን እንደሆነና መሰረቱ በምን ላይ እንደሆነ እንድታውቁ ይፈልጋል። መጽሐፍ ቅዱስን ስታነቡ እግዚአብሔር ለኖህ አንድ ነገር አለው። ደግሜ ምድርን አላጠፋም አይደል ያለው። የሰው ልጅ እግዚአብሔር በኃጢአት ምክንያት የሰው ልጅ በሙሉ ካጠፋ በኋላ ኖህንና ቤተሰቦቹን ብቻ በመርከብ ካተረፈ በኋላ ከዚህ በኋላ የሰው ልጅ ደግሜ እንዳላጠፋ በፊት ቃል እገባለሁና ለዛም ምልክት ይሆን ዘንድ ብሎ እግዚአብሔር ቀስተ ደመናን በሰማይ እንዳስቀመጠ እናውቃለን። ስለዚህ እስከዛሬ ድረስ ቀስተ ደመናን በሰማይ ላይ ባየን ቁጥር እግዚአብሔር ምድርን ዳግመኛ በውሃ እንደማያጠፋት ለኖህ የገባለት ቃል ኪዳን ምልክት እንደሆነ በዛ እናውቃለን። እግዚአብሔር በየትኛውም ዘመን መሃል የሆነ ፕሮሚስ ወይም ቃል ኪዳን ሲገባ ወይም ደግሞ የሆነ ነገር ሲያደርግ እግዚአብሔር ያለ ዋስትና ወይም ደግሞ ያለ ኪዳን ያለ መሰረት አያደርግም። ስለዚህ አንድ ሰው እግዚአብሔር ከዚህ በኋላ ዳግመኛ ምድርን የማያጠፋበት ምንድነው ኪዳን፣ የዛ ኪዳን ምልክት ምንድነው ቢባል አንድ ሰው ቀስተ ደመና ሊል ይችላል። ስለዚህ ከዛ በመነሳት ዳግመኛ ይቺ ምድር በውሃ እንደማጠፋ የሰው ልጅ ሁሉ ወይም የእግዚአብሔርን ቃል የሚያምን ሁሉ እርግጠኛ ነው። ስለዚህ 10 ጊዜ ዜና ወይም ደግሞ የተለያዩ ሚዲያዎች ምድር በውሃ ልጠፋ ነው ብትል እንኳን እናንተ ፈጽሞ አጠፋም ትላላችሁ። ለምን ስትባሉ እግዚአብሔር ከኖህ ጋር ቃል ኪዳን ገብቷል ነው የምትሉት። ስለዚህ ከኖህ ጋር ከገባው ቃል ኪዳን ተነስታችሁ ምድር በውሃ እንዳጠፋ እግዚአብሔር የገባበት ያን መሰረት በቀስተ ደመና ምልክት እንዳደረገው በመናገር እርግጠኛ ትሆናላችሁ፣ በሰላም ተደላድላችሁም ትኖራላችሁ። ስለዚህ ሰው ሁሉ እየተሸበረ ምድር በውሃ ልጠፋ ነው እያለ እናንተ ግን እንደማጠፉና እግዚአብሔር ቃል ኪዳን እንደገባ ለዛ ምልክት ቀስተ ደመና እንዳደረገ ስለምታውቁ በእርጋታ በሰላም ትኖራላችሁ። ልክ እንደዛው እናንተ ከእግዚአብሔር ጋር ያላችሁ ህብረት ወይም ደግሞ ጌታ ኢየሱስ ክርስቶስን ስትቀበሉ የልጅና የአባት ህብረት አላችሁ። ስለዚህ ከእግዚአብሔር ጋር የልጅና የአባት ህብረት አላችሁ። በጸሎታችሁ ከእግዚአብሔር ጋር ህብረት ታደርጋላችሁ። በአምልኮ በህይወት በተለያየ አይነት መንገድ ከእግዚአብሔር ጋር ቋሚ የሆነ ህብረት አላችሁ። ይሄ ህብረት ከዚህ በኋላ እንደማይቋረጥ በምንድን ነው እርግጠኛ ሆናችሁት? ወይም ደግሞ ከእግዚአብሔር ጋር ላላችሁ ለዚህ ዘላለማዊ ህብረት ምንድነው እግዚአብሔር ለእናንተ የገባው ዋስትና? ስለዚህ አንድ ሰው ይህንን ዋስትና በሚገባ ሲያውቅ ነው ከእግዚአብሔር ጋር ሁልጊዜ ስላለው ህብረት ኮንፊደንስ ወይም ደግሞ ከእግዚአብሔር ጋር ስላለው ህብረት ሙሉ ለሙሉ እርግጠኝነት የሚሰማው። ስለዚህ ያ ሰው በየትኛውም ሁኔታ ውስጥ አሁን ለምሳሌ የሰው ልጅ በየትኛውም መጥፎ የኃጢአት ዜና ምናልባት በኖህ ዘመን ተደርጎ የማይታወቅ ኃጢአት በዚህ ዘመን እየተደረገ ሊሆን ይችላል። ግን በዚህ ዘመን እየተደረገ እንኳን እግዚአብሔር እንደ ኖህ ዘመን ምድርን በውሃ ያላጠፋበት ምክንያት የራሱ የሆነ ኮቨነንት ወይም ደግሞ
ኪዳን እግዚአብሔር ከሰው ልጆች ጋር ስለገባ ነው። ስለዚህ ከዚህ በኋላ ከእግዚአብሔር ጋር ባላችሁ ህብረት ወይም ደግሞ ከእግዚአብሔር ጋር ባላችሁ የልጅና የአባት ህብረት የጸሎት ህይወት እንደው ብትደክሙ ኃጢአት ብትሰሩ የሆነ ጥፋት ብታጠፉ እንዴት ነው ከእግዚአብሔር ጋር ያላችሁ ህብረት? ማለትም እግዚአብሔር ትቷችሁ ይሄዳል? መንፈሱ ይጠፋል? ምንድን ነው የሚፈጠረው የሚለውን ነገር በሚገባ ልታውቁ ይገባል። ምክንያቱም ቀደም እንዳልኳችሁ ያንን የኖኅን ዘመን መገለጥ ወይም ደግሞ ኪዳን ስላወቃችሁ ነው ምድር በውሃ ትጠፋለች ከዚህ በኋላ ቢባል ራሱ ምንም የማይመስላችሁ የማትደነግጡት ማለት ነው። ስለዚህ ምክንያቱም እግዚአብሔር ምድርን ዳግም ላለማጥፋት ቃል ስለገባ ማለት ነው። ስለዚህ ምድር የምትጠፋበት ምንም ምክንያት የለም። ሳይንቲስቶች በሆነ ነገር ፈንድቶ በሆነ ነገር በቃ ኢየሱስ ክርስቶስ ፋይናሊ እስኪመጣ ድረስ ምድር አትጠፋም። ስለዚህ ምድር ሰማይና ምድር እስኪጠቀለሉ ድረስ አለች ምድር። ነገር ግን አሁን እናንተና እግዚአብሔር ጋር ግን ያላችሁን ህብረት ሚስጥር ግን ማወቅ አለባችሁ በግልጽ። ስለዚህ ምንድን ነው ከእግዚአብሔር ጋር ያላችሁ ወይም ከእግዚአብሔር ጋር ስላላችሁ ህብረት ኮቨነንት ምንድን ነው? እግዚአብሔር ቃል የገባው። ስለዚህ ብትደክሙ፣ ብታጠፉ፣ ብትሳሳቱ በምን ያህል ደረጃ እርግጠኛ ናችሁ እግዚአብሔር ከእናንተ ጋር ያለውን የአባትና የልጅ ህይወት ወይም ደግሞ ከእናንተ ጋር ያለውን በጸሎት ህይወት ያለውን ህይወት ሊሆን ይችላል፣ የአምልኮ ህይወት ሊሆን ይችላል፣ የፍቅር ህይወት ሊሆን ይችላል። እግዚአብሔር እንግዲህ ሁልጊዜ ነው አይደለም የሚወደን፣ ሁልጊዜ ነው ከኛ ጋር ህብረት የሚያደርገው። ምንድን ነው መሰረቱ የሚለውን ነገር ዛሬ እንድታውቁ ጌታ ይፈልጋል። ሃሌሉያ። ስለዚህ ዋስትና እጅግ በጣም ወሳኝ የሆነ ነገር ነው። አሁን ባለንበት ዓለም ራሱ ሁለት ባላንጣ የሆኑ ወይም ደግሞ ሁለት ጠላት የሆኑ ሀገሮች እርስ በእርስ ይዋጉና ወይ አንደኛው ሀገር ከተሸነፈ፣ መጀመሪያ ጠላት የነበረው ሀገር ከተሸነፈ ያ ሀገር ምንድን ነው የሚለው? ድጋሚ ይሄ ሀገር እኔን መጥቶ እንዳያጠቃኝ ዋስትና ፈልጋለሁ ይላል። እና የሰላም ስምምነቱ ላይ ያ ሀገር እንዲፈርም ያስገድደዋል። ወይም አንድ ትልቅ የሚባል ሀገር አንድን ሀገር ካጠቃ ያ ትንሽዬ የምትባለው ሀገር በቃ ጦርነቱን ተሸንፌያለሁ ከዚህ በኋላ እንዳታጠቃኝ ካለች ምንድን ነው የምትለው? በቃ አይደለም የሚባለው። በዚህ ዘመን ፖለቲካውን የምታውቁ ከሆነ ከዚህ በኋላ ለሰላሜ እርግጠኛ የምሆንበት ምንድን ነው ዋስትና ብላ ትጠይቃለች ማለት ነው ያቺ ሀገር። ስለዚህ ከእግዚአብሔር ጋር ላላችሁ ህብረት ከዚህ በኋላ ላለመጥፋታችሁ፣ ህብረታችሁ ላለመቋረጡ ምንድን ነው ዋስትናችሁ የሚለውን ነገር እንድታውቁ ፈልጋለሁ። ስለዚህ ያ ዋስትና ነው ከእግዚአብሔር ጋር ላላችሁ ህብረት መሰረት። ገብቷችኋል? ያ ዋስትናን አንደርስታንድ ማድረጋችሁ፣ ያ ዋስትና ሲገባችሁ ነው ተደላድላችሁ ከእግዚአብሔር ጋር ያላችሁን ፌሎሺፕ ህብረት ወይም ከእግዚአብሔር ጋር ያላችሁን አካሄድ በድካምም በውድቀትም በማግኘትም በማጣት ውስጥም የምታስቀጥሉት። ስለዚህ ይሄ መረዳት ስለሚያስፈልጋችሁ ነው ዛሬ እግዚአብሔር ሊናገራችሁ በዚህ ያለው። ለዚህ ነው ብዙ ጊዜ ካያችሁ በጣም ከምትወዷቸው ጓደኞቻችሁ ጋር በብዙ አይነት ጥል፣ ግጭት ምናምን ትለያያላችሁ። እና አሉኝ የምትሏቸው ቤስት ፍሬንዶቻችሁ ወይም ምርጥ የሚባሉ ወዳጅ ጓደኞቻችሁ አብዛኞቻችሁ ዙሪያችሁ ላይ የሉም። ለምንድን ነው የሌሉት ሲባል ከእነርሱ ጋር ያላችሁ ጓደኝነት ቀጣይነት እንዲኖረው የሚያደርግ ዋስትና በመካከላችሁ ወይም ደግሞ መሰረት ስለሌለ ነው። መሰረት አለም ራሱ ካላችሁ የሆነ ሰዓት ላይ ምናልባት ካፌ መገናኘታችሁ ነው፣ ወይ ምናልባት የሆነ ወንበር ላይ ነው የተቀመጣችሁት። ይሄ ደግሞ ለጓደኝነታችሁ ቋሚ የሆነ መሰረትን አይፈጥርም። እኔ እናንተ እንዳንለያይ አንደኛው ምክንያት አብረን አንድ ትምህርት ቤት አንድ ወንበር ላይ ተቀምጠን ነው አትባባሉም። ወይም ደግሞ ታክሲ ናት በቃ ታክሲ ውስጥ ነው የተገናኘ ነው አትባባሉም። ስለዚህ ያም ታክሲ ይጠፋል፣ ትምህርት ቤቱም ይፈርሳል፣ ወንበሩም ይቀየራል። ስለዚህ ለዚህ ነው ከጓደኞቻችሁ ጋር በቀላሉ ትለያያላችሁ፣ በቀላሉ ትጣላላችሁ። ምንም የሆነ ያህል ጊዜ ህብረት ቢኖራችሁም በተፈጠረው ጥል ግን በቀላሉ ነው የምትለያዩት ለእድሜ ልክ። ነገር ግን ከጓደኞቻችሁ ጋር የተጣላችሁበትን አይነት ጥል ከእህትና ከወንድሞቻችሁ ጋር ከቅርብ ዘመድ ጋር በዛ ግጭት ብትጋጩ እንኳን እስቲል እስካሁን ድረስ ከእህትና ከወንድሞቻችሁ ጋር አልተለያያችሁ። እኔ ከእህቴ ጋር በብዙ ተጣልቼ አውቃለሁ፣ በብዙ ተደባድቤ አውቃለሁ። ከእህቴ ጋር ድሮ በምጣላበት ጊዜ ልጅ በነበርንበት ጊዜ እህቴ በጥፍሯ እኔን ዋጭራኝ ታውቃለች። እኔ እሷን በምመታበት ሰዓት ከኔ ጋር ታግላ ታውቃለች። ግን አሁን እዚህ ምድር ላይ ግን ሲሳይ ላንተ ፌቨራይት ከሚባሉ ምርጥ ከሚባሉ ሰዎች መካከል እስቲ ጥቀስልኝ ብትሉኝ እህቴ ናት ነው ብለው በቃ አገኛታለሁ፣ እወዳታለሁ፣ እህቴ ናት፣ ለእሷ እኖራለሁ ምናምን እላችኋለሁ። ግን ልክ የእህቴን አይነት ግን
ችግር የሆነች ሴት እኔ ህይወት ላይ ብትፈጥር ምናልባት ያቺን ሴት ደግሜ ላላገኝ ይችላል። ወደ ሐሳቤ ስገባ በእኔና በእህቴ መካከል ያለው ቀጣይነት ህይወት የተመሰረተው ወይም ደግሞ በእኔና በእሷ መካከል ያለ አንድ እውቀት አለ። ያም እውቀት ምንድን ነው? እኔና እሷ ልንለያይ የማንችል እህትማማቾች ነን። በሁለታችን መካከል ደም አለ ማለት ነው። ከአንድ ማህፀን ነው የወጣ ነው። ስለዚህ ይሄ ኮቨነንት፣ ይሄ መረዳት ራሱ እኔና እህቴን ከዚህ በኋላ ላለን ህይወት ቀጣይነት መሰረት ነው የሚሆንን። ከእግዚአብሔር ጋር ላላችሁ ህብረት ወይም ከእግዚአብሔር ጋር ላላችሁ ህይወት ምንድነው መሰረቱ? የተወደዳችሁ ሜኖሞንትራሎቫኒያስ ካልቫንታ ዛሬ እግዚአብሔር በመንፈሱ አማካኝነት ብዙ ያስተምረናል። ክብር ለእግዚአብሔር ይሁን። ስለዚህ መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ስለ ሰው ልጅ ሲያወራ መጀመሪያውኑ የሰው ልጅ ኃጢአተኛ እንደነበረ ይናገራል። ወይም ደግሞ ከውድቀት በኋላ የሰው ልጅ ከወደቀ በኋላ በኃጢአት ተፈጥሮ ውስጥ እንደሆነ ይናገራል። እግዚአብሔር የሰው ልጅ መጀመሪያ ሲፈጥር ግን ከኃጢአት ተፈጥሮ ነፃ የሆነ ፍጹም መልካም ነገር ብቻ የሚያውቅ በእግዚአብሔር ሐሳብ ውስጥ የነበረ ነበር። ሰው መጀመሪያ ፍጹም መልካም የሆነ ነገር ብቻ ነበር የሚያስበው። ነገር ግን ሰው እንግዲህ እግዚአብሔር እኛን ሰው አድርጎ ሲፈጥረን በጣም እኮ እኛ ሰዎች ከባዶች ነን። ምክንያቱም እግዚአብሔር ለሰው ልጅ አንድ ከሰጠው ትልቁ ነገር ነፃ ፍቃድ ነው። ማለትም ምን ማለት ነው? የሰው ልጅ የፈለገውን ነገር ማሰብ፣ ማድረግ፣ አለማድረግ ይችላል። ምን ማለት ነው? የሰው ልጅ እግዚአብሔር ሲፈጥረው ልክ እንደ ሮቦት አድርጎት አይደለም የፈጠረው። ወይም ይሄ ስልካችን ላይ አንዴ ሚሞሪ ከጫንም በኋላ ሚሞሪው የጫነውን ብቻ ነው የሚያስተላልፈው አይደለ ስልካችን። እግዚአብሔር ግን የሰው ልጅ እንደዛ አይደለም የፈጠረው። እግዚአብሔር የሰው ልጅ ሲፈጥረው መጀመሪያ ከኃጢአት ንጹህ አድርጎ ቢፈጥረው ነፃ ፍቃድ ነበር የሰጠው። ማለትም ምንድነው? በራሱ ማሰብ የሚችል የራሱ ፍቃድ ያለው የወደደውን ማድረግ አለማድረግ የሚችል ሙሉ ሰው አድርጎ ነበር እግዚአብሔር የፈጠረው። ስለዚህ ነገር ግን ሰው ምንድነው? አሁን የሰውን ተፈጥሮ ስትመለከቱ እኛ ሰዎች በባህሪያችን ክብርን፣ ስልጣንን፣ ቦታን፣ ስፍራን፣ ነፃነትን እንደዚህ የምንወድ አይነት ተፈጥሮ ነው ያለን እና ልክ እንደዛው ሰው በኤደን ገነት በነበረ ጊዜ ዲያብሎስ መጣና ምን አለው? ይህንን ፍሬ ብትበሉ እኮ እንደ እግዚአብሔር ነው የምትሆኑት አለ። ስለዚህ ሰው ወዲያውኑ የራሱ ነፃ ፈቃድ ስለነበረው የሰው ልጅ ከእግዚአብሔር እጅማ ወጥቼ እኔ ራሴን የቻልኩ ከእግዚአብሔር ጋር ተቀናቃኝ መሆን እፈልጋለሁ አለ። እመኑኝ፣ እኔ በዚህ ጊዜ እንደው እግዚአብሔር ልክ እንደ አሜሪካ እንደ ራሽያ የራሱ ሀገር ቢኖረው ኖሮ 100% የምነግራችሁ ነገር ራሽያ፣ አሜሪካ አሁን ያሉት ሁሉ የሰው ዘር ተሰብስቦ እግዚአብሔርን አጥፍቶ የሰው ዘር ያለ እግዚአብሔር በነፃነት ከዚህ በኋላ በቃ እኛን የፈጠረ አካል የለም ልኑር ነው የሚለው። 100% ነው የምነግራችሁ። ማሰብ ነው የሚጀምረው የሰው ልጅ። እንዴት እግዚአብሔርን አጥፍተን እኛ ማንሞት ሆነን መኖር እንችላለን ከእግዚአብሔር እኩል? ምክንያቱም ሙሉ ፍቃድ ስላለን ስልጣን ያጓጓናል፣ ብዙ ነገር። የሰው ልጅ የወደቀው በዚህ ምክንያት ነው፣ እንደ እግዚአብሔር መሆን ስለፈለገ ማለት ነው። ስለዚህ ፖይንቱ አሁን ሐሳቡ አይደለም። የሰው ልጅ ሲወድቅ እግዚአብሔር ላይ አመፀ ነው የሚለው መጽሐፍ ቅዱስ ሲናገር። እግዚአብሔር ላይ ማመፅ ማለት ከእግዚአብሔር ትእዛዝ ወይም ደግሞ ሐሳብ ተቃራኒ መሆን ማለት ነው። እግዚአብሔር ከሚሰጥን ትእዛዝና ሐሳብ ተቃራኒ ሆኖ እግዚአብሔር ላይ ማመፅ። ስለዚህ የሰው ልጅ ፍሬውን ከበላ በኋላ ከዛች ጊዜ ጀምሮ ፍሬውን የመብላት ሐሳብ ከማሰቡ ጊዜ ጀምሮ ወይም እንደ እግዚአብሔር ለመሆን ከመፈለጉ ጊዜ ጀምሮ የሰው ልጅ በእግዚአብሔር ላይ አመፀ ማለት ነው። ስለዚህ እግዚአብሔር ሳይሆን ሰው በእግዚአብሔር ላይ ጠላት ሆነ። ስለዚህ ያም በሰውና በእግዚአብሔር መካከል ጠላትነትን ፈጠረ ማለት ነው። ስለዚህ በሰውና በእግዚአብሔር መካከል ጠላትነትን ስለፈጠረ እግዚአብሔር የሰው ልጅ ሊተው አልፈለግም። ምን ማለት ነው? መጀመሪያ እግዚአብሔር ካያችሁ የሰው ልጅ ፍጠረኝ ሳይለው ነው የፈጠረው። ማለትም እኛ እግዚአብሔር ሆይ ፍጠረን ብለን አይደለም የተፈጠርነው አይደለ? እሱ ነው ወዶ በፍቃዱ የፈጠረን። ወዶ በፍቃዱ አዳምን ፈጠረው። ከዛ ለአዳም ሁሉን ነገር አስገዛለት። እንስሳን፣ አንበሳን፣ አየሩን፣ ሳሩን፣ ቅጠሉን ሁሉ አዳም ይግዛ አለ። ከዛን አዳም የሚወደውን ፍራፍሬ ሁሉ ነገር ፈጠረለት እግዚአብሔር። ስለዚህ ይህም የሚያስረዳው እግዚአብሔር የሰው ልጅ እንደሚወድ ነው። ገብቷችኋል? ለሰው ልጅ መፍጠር ብቻ ሳይሆን ሁሉ ነገር ለሰው ልጅ እንዳስገዛ ዳዊት እንዳለው እግዚአብሔር የሰው ልጅ ታስበው ዘንድ የሰው ልጅ በፊትህ እንደዚህ አይነት የክብር ቦታ ያገኝ ዘንድ እኛ የሰው ልጆች በአንተ ዘንድ ምንድን ነን አለ።
ገብቷቸዋል። ስለዚህ እግዚአብሔር ለሰው ልጆች ሁሉን ነገር መፍጠር ብቻ ሳይሆን ሁሉን ነገር ለሰው ልጅ አስገዛና ሁሉ ነገር ለሰው ልጅ እንዲሰራ አደረገ። አየሩ፣ ውሃውን፣ ከዛን ሁሉንም ነገር ፈጠረ። አቮካዶን፣ ማንጎውን፣ ጤፉን፣ ስንዴውን፣ ገብሱን። ስለዚህ እኚህን ሁሉ ፍጥረት መፍጠሩ ምንድን ነው የሚያሳየው? እግዚአብሔር በሰው ልጆች ፍቅር እንደወደቀ። እግዚአብሔር ምንም የሰው ልጅ በኃጢአት ቢወድቅ አስቀድሞ እግዚአብሔር የሰው ልጅ ይወዳል። የሆነ የፍቅር ስሜት አለው። ስለዚህ እግዚአብሔር እንግዲህ ሰው የሚወደውን ሰው ማጣት አይፈልግም አይደለም? የምንወደውን ሰው ማጣት አንፈልግም። ስለዚህ እንደውም እኛ በዚህ ዘመን ያለን ሰዎች የምንወደውን ሰው አተን መኖር የምንችል ሰዎች ነን። እግዚአብሔር ግን እንደዛ አይነት አይደለም። የእሱ ፍቅር አጋፔ ነው፣ ዘላለማዊ ኦሪጂናል የሆነ ፍቅር ነው። የሰው ፍቅር አይደለም፣ የእግዚአብሔር ፍቅር ነው። ገብቷችኋል? እኛስ የምንወደውን ሰው አተን መኖር እንችላለን እንደምንም ብለን፣ እግዚአብሔር ግን አይችልም። ስለዚህ እግዚአብሔር የሰውን ልጅ ማጣት አልፈልግም። ስለዚህ ምን አደረገ? እስቲ ከሰው ልጆች መካከል መልካም የሚሰራ ካለ፣ እንግዲህ የሰው ልጅ ከውድቀት በኋላ ክፉንና ደጉን ማሰብ የሚችል ሰው ነው የሆነው። ስለዚህ መልካም ማድረግ የሚችል ሰው ካለና በሰጠውት ትእዛዝ መሰረት ወይም በሕጉ መሰረት የሰው ልጅ እዚህ ምድር ላይ ኃጢአት ሳይሰራ ፐርፌክት ሆኖ ወይም ኃጢአት ሳይሰራ የተመላለሰ ሰው ካገኘው አለ በቃ ከዛ ሰው ጋር እስቲ ያለውን ነገር ይጨርሳሉ ብሎ እግዚአብሔር ቢመለከት ቢያይ አንድም የሰው ልጅ እዚህ ምድር ላይ ሕግን ወይም ደግሞ መልካም ስራ በመስራት በእግዚአብሔር ፊት ጻድቅ ሊሆን አልቻለም። ምን ማለት ነው? እግዚአብሔርን ሚት ማድረግ የሚችል ይሄ ከእግዚአብሔር ጋር ህብረት ማድረግ የሚችል ጽድቅ የለውም የሰው ልጅ። አሁን ከእናንተ መሃል ማንም ይፈልጋል? አሁን ከድሩዬ ጋር፣ ከሚቅም ጋር፣ ከሚያጨስ ከሚጠጣ ሰው ጋር ልጆቻችሁን ዋሉ ብላችሁ ትልካላችሁ? ልጅ እያለን እንኳን ቤተሰቦቻችን ሲያሳድጉን የእንትና ጎረቤት ልጅ እሱ በጣም ተደባዳቢ ነው፣ ሲጠጣ ይቻለሁ፣ ከዛ ሰው ጋር እንዳትውል ምናምን እየተባለን እኮ ነው ያደግነው። እንትና ኃጢአተኛ ነው፣ ከዚህ ሰው ጋር እንዳትውል፣ እንትና እንዲህ፣ የነዛ ሰፈር ልጆች ያበላሹዋል። ስለዚህ በሰው ተፈጥሮ እንኳን ሰውኛ ማንነታችን ምንድን ነው የሚፈልገው? ይህ ሰላማዊ የሆነ ፐርሰን ወይም ደግሞ ከኛ ማንነት ጋር ምናልባት እንደዛ የተባለው ሰው ጥሩ ልጅ ሊሆን ይችላል። የኔ ልጅ ጥሩ ነው ብላ ልታስብ ትችላለች። ያቺ እናት ከነዛ ልጆች ጋር አትዋል ያለችው። ስለዚህ እግዚአብሔርም ልክ እንደዛው ነው። እግዚአብሔር ጻድቅና እጅግ በጣም ጥሩ የሚባል ስብዕና ነው ያለው። ነገር ግን ከኛ ጋር ህብረት ሊያደርግ ሲል ልክ እኛ ምን አይነት ሰዎች ነን? ልክ እንደዚህ እንደ ዱርዬ ማለት ነው። በቃ እንደዚህ ዱርዬ ብቻ አይደለም፣ ከእግዚአብሔር ጋር ራሱ ጠላት ነን። መቼም ቢሆን የእግዚአብሔርን ሐሳብ እንደተቃወምን ነው። በቃ እኛ እኮ ምንገርም ነን። ወይ ራሳችንን አልፈጠርን፣ እሱ ነው የፈጠረን። ግን በቃ ልክ እንደዚህ እንዴት ነው በቃ ከእግዚአብሔር ጋር በቃ ጥል የነበርን ሰዎች ነን። እንዴት ብሎ እግዚአብሔር ከኛ ጋር ህብረት ያድርግ? እንዴት ብሎ ይዋል? ስለዚህ የሰው ልጅ ከልጅነቱ ጀምሮ እጅግ በጣም ክፉ የሚያደርግ ነው። ለዚህ ነው መጽሐፍ ቅዱስም ሲናገር ዘፍጥረት ላይ እግዚአብሔር የሰው ልጅ ካጠፋ በኋላ ምን አደረገ? ኖህም ይላል ዘፍጥረት ምዕራፍ 8 ቁጥር 20 ኖህም ለእግዚአብሔር መሰዊያ ሰራ፣ ከንጹም እንስሳ ሁሉ ከንጹም ወፎች ሁሉ ወሰደ፣ በመሰዊያው ላይ መስዋዕት አቀረበ ካለ በኋላ እግዚአብሔርም መልካሙን መዓዛ ሸተተ፣ እግዚአብሔርም በልቡ አለ ይላል። አሁን እግዚአብሔር በልቡ አለ። ምን አለ ሲባል ምድርን ዳግመኛ ስለ ሰው አልረግምም፣ የሰው ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነውና አለ። የሰው ልጅ አለ የሰው ልጅ ልብ ሐሳብ ከታናሽነቱ ጀምሮ ክፉ ነው አለ። ምን ማለት ነው? ከሕፃንነታችን ጀምሮ ነን እኛ ለእግዚአብሔር ማች የምናደርግ አይደለንም። ለእግዚአብሔር የምንመች አይደለንም። ከልጅነት ጀምሮ ካያችሁ ሕፃናቶች ገና በልጅነቶቻቸው የኃጢአት ኔቸር አለባቸው። የ2 ዓመት ሕፃናቶች፣ የ1 ዓመት፣ የ2 ዓመት፣ የ3 ዓመት ሕፃናቶች ለዕቃቃ መጫወቻ ብሎ አንዱ ሕፃን ሲመተው ታያላችሁ። አንዱ ሕፃን ሄዶ አንዱን ሕፃን ይመተዋል፣ ይቧጭረዋል። በጣም እኮ ነው የሚገርሙ። እነዚህን ሕፃናቶች መቧጨር ማን ያስለመዳቸው? ማስለቀስ ማን ያስለመዳቸው? አንዱን መጉዳት ማን ያስለመዳቸው ሲባል የሰው ልጅ ከልጅነት ጀምሮ ከታናሽነቱ ጀምሮ በልቡ ክፉ ነው፣ የኃጢአት ተፈጥሮ ያለበት ነው። ስለዚህ እግዚአብሔር እዚህ ምድር ላይ ከልጅነት ጀምሮ መልካም የሚያደርግ ሰው የለም። መዝሙር ምዕራፍ 14 ቁጥር 2ንም ስታዩ የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል። የሚያስተውል መዝሙር 14 ቁጥር 2 የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ፣
ሁሉም አመፅን በአንድነት ሁሉም አመፁ በአንድነትም ረከሱ፣ በጎ ነገርም የሚሰራ የለም አንድስ እንኳን የለም። ምን ማለት ነው? እኛ ድሩዮች ነን። በቃ እግዚአብሔር ከኛ ጋር ፌሎሺፕ ህብረት ማድረግ በቃ አይችልም። በጣም በቃ ከባድ ነው። በጣም ከባድ ነው። በጣም ከባድ ነው። ስለዚህ እግዚአብሔር ወደ ምን መጣ? እግዚአብሔር በቃ አለ። እግዚአብሔር ምን አለ? ኢየሱስን በቃ ከኔ ወጥተህ ሂድ አለው። ኢየሱስ ከእግዚአብሔር ወጥቶ ነው የመጣው ታውቃላችሁ። ስለዚህ የእግዚአብሔር ልጅ ሆኖ ኢየሱስ የእግዚአብሔር ዘር ሆኖ ከእግዚአብሔር ወጥቶ ወደዚህ ምድር መጣ። የእግዚአብሔር ልጅ ሆኖ ወደዚህ ምድር መጣ። ስለዚህ ኢየሱስ ወደዚህ ምድር ሲመጣ ሰው ሆኖ ነው የመጣው። ገብቷችኋል? ሰው ሆኖ ነው የመጣው። ሰው ሆኖ ግን ሲመጣ ኢየሱስ ልክ እንደኛ አይነት ከአዳም የተካፈለው የኃጢአት ተፈጥሮ ወይም ደግሞ የኃጢአት ማንነት አልነበረውም። ግን የሰው ስብዕና የሰው ባህሪ ግን ኢየሱስ ነበረው። ገብቷችኋል? የሰው ስብዕና የሰው ባህሪ ግን ኢየሱስ ነበረው። የኃጢአት ተፈጥሮ ግን አልነበረውም። ስለዚህ ወደዚህ ምድር መጣ ኢየሱስ። ሲመጣ ኢየሱስ ክርስቶስ እዚህ ምድር ላይ ጻድቅ ነበረ። ምን ማለት ነው? በተፈጥሮ ራሱ ኢየሱስ የኃጢአት ተፈጥሮ የሌለበት ጻድቅ ነበር። እሱ ብቻ አይደለም፣ ኢየሱስ ሕግን በመፈጸም ረገድና ኃጢአትን ባለማድረግ ራሱ ጻድቅ ነበር። ምን ማለት ነው? ኢየሱስ እዚህ ምድር ላይ በሚንቀሳቀስበት ጊዜ ብቸኛው ከእግዚአብሔር ጋር ሰላም የነበረው ኢየሱስ ነበር። ብቸኛው እዚህ ምድር ላይ ኢየሱስ ነበረ። ምክንያቱም እግዚአብሔር ኢየሱስን ሲያየው ኢየሱስ የኃጢአት ተፈጥሮ የለበትም። እግዚአብሔር ኢየሱስን ሲያየው ኢየሱስ ሕግን ሁሉ ፈጽሟል። እኛ እኮ ሕግን መፈጸም አልቻለም። አይደለም ጌታንም ከመቀበላችን በፊት ከተቀበልን በኋላ ከዚህ በኋላ አልሳደብም፣ ከዚህ በኋላ አላይም፣ ከዚህ በኋላ ይህን አላደርግም ብለን ራሱ ብዙዎቻችን ስንት እግዚአብሔርን የሚያሳዝን ነገር አድርገናል። ስለዚህ ለእኛ የማይቻል ነው። ገብቷቸዋል? የመጀመሪያው ጌታን ከመቀበላችን በፊት ጌታን ሳናገኝ በፊት በኃጢአት ተፈጥሮ ውስጥ በነበረን ጊዜ ከልጅነት ጀምሮ ኃጢአትን እንሰራለን። ጌታን ካገኘን በኋላ ደግሞ ነፍሳችን እስክትታደስ ባለው ፕሮሰስ ውስጥ ያ የኃጢአት ተፈጥሮ ባህሪ ሀሳብ በእኛ ስጋ እየተገለጠ በቃ ኃጢአት እናደርጋለን። ስለዚህ በጣም ከባድ ነው። የሰው ልጅ እግዚአብሔርን ፊት የሚያደርግ ወይም ደግሞ ከእግዚአብሔር ጋር ቆሞ ሊያወራ የሚችል ማንነት የሰው ልጅ ሊያገኝ አልቻለም። ለዚህ ነው ኢየሱስ ክርስቶስ ወደዚህ ምድር የመጣ። ስለዚህ ኢየሱስ ክርስቶስ ወደዚህ ምድር መጣ። ኢየሱስ ክርስቶስ ወደዚህ ምድር ከመጣ በኋላ ኢየሱስ ክርስቶስ የኃጢአት ተፈጥሮ በውስጡ የለም። ሕግን ሁሉ ፈጸመ፣ ኃጢአት አላደረገም፣ በእግዚአብሔር ፊት ጻድቅ ሆነ። ስለዚህ የእግዚአብሔር ዓላማ ምንድን ነው? የእግዚአብሔር ዓላማ የሰው ልጆች ኃጢአት ሁሉ በጠቅላላ ኢየሱስ ላይ አድርጎ እኛን ከኃጢአት ነፃ ማድረግ ነበር ዓላማው። ከዛን የእኛን ኃጢአት ኢየሱስ ላይ አድርግና ኢየሱስን በመስቀል ላይ ሊቀጣው ማለት ነው። ወይም ደግሞ ኃጢአት በመስቀል ላይ ሊቀጣ ማለት ነው። ስለዚህ እግዚአብሔር ከኛ ጋር ያለውን ህብረት ለማስጀመርና ከኛ ጋር ያለው ህብረት ዳግም የማይቋረጥ እንዲሆን የሄደበት ርቀት በጣም እጅግ በጣም የሚያስገርም ነው። ለዚህ ነው የእግዚአብሔር ጥበብ የሚባለው። ይሄ የእግዚአብሔርን ጥበብ ዓለም በጥበቧ ፈጽሞ ልታውቅ አትችልም። ለዚህ ነው ሮሜ ምዕራፍ 5 ቁጥር 1 በአዲሱ መደበኛ ትርጉም ምን ይላል? እንግዲህ እኛ ጽድቅን ያገኘነው በእምነት ስለሆነ ይላል። ሮሜ ምዕራፍ 5 ቁጥር 1 እንግዲህ እኛ ጽድቅን ያገኘነው በእምነት ስለሆነ በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላም አለን ይላል። ሃሌሉያ! እኛ ጽድቅን ያገኘነው በእምነት ስለሆነ በጌታችን በኢየሱስ ክርስቶስ ከእግዚአብሔር ጋር ሰላም አለን። እንዴት ደስ ይላል! አይታችኋል? ኢየሱስ ክርስቶስን ወደዚህ ምድር ላከውና ምንድን ያደረገው? የእኛን ኃጢአት ሁሉ በስጋው፣ መጽሐፍ ቅዱስ ሲናገር ኃጢአታችንን በስጋው ተሸከመ ነው የሚለው። አሁን እኛ ማለት ልክ እዚህ ምድር ላይ እንዳለን ወንጀለኛ፣ አሁን ለምሳሌ አንድ አካባቢ ላይ ያለ ወንጀለኛ በጣም ካስቸገረ፣ ሰው የሚገድል፣ ሰው የሚዘርፍ፣ ሴቶችን የሚደፍር፣ በጣም አሰቃቂ ወንጀል የሚያደርግ ሰው የግድ እሱ ወንጀለኛ ከዛ አካባቢ ተጠርጎ ሀገሪቷ ወይም ደግሞ ሰፈሩ ሰላም እንዲሆን የግድ ያ ወንጀለኛ ወይ መታሰር ወይ መገደል አለበት። እንደው መገደል ደግሞ ሞር የተሻለ ነው ከመታሰር ይልቅ። እና እግዚአብሔር ያደረገው እሱን ነው። እግዚአብሔር ምንድን ያደረገው? ኃጢአታችንን ሁሉ ወሰደና በኢየሱስ ክርስቶስ ላይ አኖረና መጽሐፍ ቅዱስ ምንድን ነው የሚለው? እንደውም ክፍሉን ቆይ ላንብብላችሁ። ኃጢአት ያላደረገውን እርሱን ነው የሚለው። ስለ እኛ ኃጢአት አደረገው ነው የሚለው።
ገብቷችኋል? ምንድን ሁለተኛ ቆሮንቶስ 5:21 ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው አለ። ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው፣ ስለኛ ኃጢአት አደረገው። እርሱን ግን ኃጢአት አያውቀውም ነበር አለ። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ አለ። ስለዚህ ምንድን ያደረገው? የክርስቶስን ጽድቅ ለኛ ሰጠንና እንግዲህ እዚህ ምድር ላይ በጣም ከእግዚአብሔር ጋር ሰላም የነበረው ብቸኛው ሰው ሙሴ አይደለም እንዳታስቡ፣ እና አብርሃም ነቢያቶች ምናምን አይደሉም። ኢየሱስ ክርስቶስ ነበር። ኢየሱስ ክርስቶስ ነበር። ስለዚህ ምን አደረገ? የነ ሙሴንም የእኛንም የሁሉንም ሰው ኃጢአት እግዚአብሔር ወሰደና በልጁ በኢየሱስ ክርስቶስ ላይ ያደረገና ኢየሱስ ጋር የነበረውን ፐርፌክሽን፣ ኢየሱስ ጋር የነበረውን ጽድቅ፣ ኢየሱስ ጋር የነበረውን ንጽህና ወደኛ ኮንቨርት አደረገና የኛን ኃጢአት ኢየሱስ ላይ ያስቀመጠና ኢየሱስን በመስቀል ላይ ቀጣው ማለት ነው። ቅድም እንዳልኳችሁ ወንበዴውን ሌባውን ሰፈር የሚያስቸግረውን ሰው ወስዶ እንደ መግደል እንደማለት ነው። ልክ ኢየሱስን በመስቀል ላይ እግዚአብሔር ሰቀለውና ገደለው። ገብቷችኋል? ኃጢአትን ገደለ። አመፀኛ በኢየሱስ ክርስቶስ ውስጥ ኢየሱስ በስጋው የተሸከመው ኃጢአት ማለት እኛ ወደፊት የምንሰራውና ከዚህ በፊት የተሰራው የዓለም ሕዝቡ ሁሉ ኃጢአት ነው። በጠቅላላ ባይዘው በኢየሱስ ላይ የተቀመጠው። ከዛን እግዚአብሔር በመስቀል ላይ ኢየሱስ የኃጢአታችንን ደሞዝ ተቀበለ። ደሞዝ ብቻ አይደለም፣ በመስቀል ላይ ኃጢአት ራሱ ተቀጣ። ይህ ኃጢአት የሚባለው ራሱ አካል በመስቀል ላይ አብሮት ነው ከኢየሱስ ጋር የተቀጣው። እሱም ተቀጣ። ኃጢአት ተገደለ። ስለዚህ የኃጢአታችንን ዕዳ ኢየሱስ ክርስቶስ ከፈለው። ስለዚህ የኃጢአት ደሞዝ ሞት ነበረ። ስለዚህ ሞትን የኃጢአታችንን ደሞዝ ወሰደ። ሁለት ደግሞ ኃጢአትን ኢየሱስ እግዚአብሔር በመስቀል ላይ ገደለው ማለት ነው፣ ኃጢአትን ራሱ። ስለዚህ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው። ስለዚህ ከእግዚአብሔር ጋር ሰላም አለን ብሎ መጽሐፍ ይናገራል። እንዴት ነው? ዋናው ቃል ሮሜ 5 ቁጥር 1 ናት። ዋናው ቃል እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለን ይላል። ከእግዚአብሔር ጋር ሰላም አለን። ስለዚህ በምንድን ነው ያ ሰላም የመጣው ሲባል በእምነት ስለጸደቅን ነው። እንዴት ጸደቅን ሲባል የክርስቶስ ጽድቅ፣ ልክ ኢየሱስ ክርስቶስን ስናምን የክርስቶስ ጽድቅ ወደኛ መጣ። የኛ ኃጢአት ወደ ማን ሄደ? ወደ ኢየሱስ ሄደ። ኢየሱስ በመስቀል ላይ ተቀጣ። ልክ አይታችኋል። የኛ ኃጢአት በስጋው በኢየሱስ ክርስቶስ ላይ በተቀመጠ ጊዜ እግዚአብሔርም ይላል አይደለ? ኢየሱስን ተወው ነው የሚለው። ለዚህ ነው ኢየሱስ ኤሎሂም ኤሎሂም ለማ ሰበቅተኒ ያለ፣ አምላክ ሆይ አምላክ ሆይ ለምን ተውከኝ አለው። ያም ማለት ምን ማለት ነው? የኛ ላይፍ ነበረ፣ የኛ ህይወት ነበር። ምን ማለት ነው? እኛን እግዚአብሔር ትቶን ነበር። ከምን የተነሳ? በእኛ ላይ ካለው አመፅ የተነሳ፣ ኃጢአት የተነሳ። ኢየሱስ ይህንን አያውቀውም። ማለትም ሁልጊዜ ከአባቱ ጋር ሁልጊዜ ከእግዚአብሔር ጋር ነበር። በምን ካላችሁኝ በሰላም። አሁን ግን ኢየሱስን እግዚአብሔር ሲያየው፣ ኢየሱስን አብ ሲያየው፣ ኢየሱስ ሙሉ ለሙሉ በኃጢአት ተፈጥሮ ወይም በኃጢአት የተሞላ ሆነ። ሙሉ ለሙሉ የሰውን ኃጢአት ሁሉ ተሸክሟል። ስለዚህ እግዚአብሔር ተወው ማለት ነው፣ ልክ እኛን እንደተወው። ስለዚህ ኢየሱስን ሲተወው እግዚአብሔር የመጣው ወደኛ ነው። ለምን ሲባል የክርስቶስ ጽድቅ እኛ ጋር ነበረ። ስለዚህ በዛች ሰዓት ነው የተወው። ለምንድን ነው የተወው ሲባል የኃጢአትን ደሞዝ እንዲከፍል፣ ሁለት ደግሞ ኃጢአት መቀጣት ስላለበት። ስለዚህ እኛ ግን ምን ሆነን ሲባል እኛ በእምነት ጸደቅን። ለዚህ ነው ከኢየሱስ ቀኝ የተሰቀለው ሰውዬ እድሜ ልኩን ወንጀል ሰርቶ ኃጢአት ሰርቶ ያልሰራው ወንጀል የለም። ባይዘው በመስቀል ላይ የሚሰቀል ሰው የመጨረሻውን ኃጢአት የሰሩ ሰዎች ናቸው በመስቀል ላይ የሚሰቀሉት። ያልሰራው ኃጢአት የለም። እና ፋይናሊ ግን ዞር ብሎ ጌታ ሆይ መንግስት በመጣሽ ጊዜ አስበኝ አለው። ይሄ ሰውዬ እኮ ረጅም ዓመት ከእግዚአብሔር ጋር በኃጢአት ምክንያት ጠላት የነበረ ሰው ነው። ስለዚህ ኢየሱስ ክርስቶስ ዛሬ ከኔ ጋር አብረ በገነት ትሆናለህ። እንደዚህ አይነት እድለኛ ሰው የዚህ ምድር ላይ አይቼ አላቅም። ዛሬ ከኔ ጋር በገነት ትሆናለህ ምን ማለት ነው? ይሄ ሰውዬ ከእግዚአብሔር ጋር ሰላም ሆነ። ወዲያውኑ ገነት ከኢየሱስ ጋር ወክ አረገ። ወደ እግዚአብሔር መንግስት ገባ። ከምን የተነሳ ካላችሁኝ የክርስቶስ ጽድቅ ወደዚህ። ስለዚህ አሁን እናንተ በክርስቶስ ስታምኑ የክርስቶስ ጽድቅ አላችሁ። የተወደዳችሁ የክርስቶስ ጽድቅ አላችሁ።
ስለዚህ የክርስቶስ ጽድቅ ስላላችሁ ከእግዚአብሔር ጋር ሰላም ናችሁ። ምን ማለት ነው? ከእግዚአብሔር ጋር ላላችሁ የማያቋርጥ ህብረት፣ ከእግዚአብሔር ጋር ያላችሁ የማያቋርጥ ፌሎሺፕ መሰረቱ በክርስቶስ ባገኛችሁት ጽድቅ ነው እንጂ የእናንተ ጥሩ የጸሎት ህይወት አይደለም። አንዳንዶቻችሁ በጣም አመቱን ሙሉ ጥሩ ስለጸለያችሁ ከእግዚአብሔር ጋር ያለኝ ህብረት እንደዚህ ጠንካራ የሆነው በጣም የጸሎት ህይወት ስላለኝ ነው። ስለዚህ ከእግዚአብሔር ጋር ያለኝ ህብረት ቋሚ የሆነው የጸሎት ህይወት ስላለኝ ነው፣ ወይ ደግሞ በቅድስና ስለምመላለስ ነው። አመቱን ሙሉ ኃጢአት አልሰራሁም፣ አልተሳደብኩም፣ ምንም አላልኩም። ስለዚህ በደስታ ቤተክርስቲያን ሄዳለሁ፣ በደስታ በጌታ ፊት ዘምራለሁ፣ ወይም በደስታ እንደዚህ አደርጋለሁ ምናምን ብላችሁ ልታስቡ ትችላላችሁ። መልካም ነው ኃጢአት አለማድረግ፣ የጽድቅን ህይወት መኖር የእግዚአብሔርንም ቃል ያዛል። ነገር ግን የእናንተ የሥራ ውጤት ወይም ደግሞ የእናንተ የጸሎት ህይወት አይደለም ያንን ህብረት ያስጀመረው። ስለዚህ እናንተ አሁን ያላችሁ ህብረት የተመሰረተው በእናንተ የጸሎት ህይወት ላይ ሳይሆን በክርስቶስ ኢየሱስ በማመን ባገኛችሁት ጽድቅ ነው። ለዚህ ነው ሁልጊዜ የማያቋርጥ ህብረት ከእግዚአብሔር ጋር አላችሁ። እንኳን ደስ አላችሁ። አመቱን ሙሉ ላትጸልዩ ትችላላችሁ፣ ግን ስቲል ህብረት ውስጥ ነው ያላችሁት። አመቱን ሙሉ ላትጸልዩ ትችላላችሁ፣ ልትደክሙ ትችላላችሁ፣ ልትታክቱ ትችላላችሁ። የሆነ ያህል ጊዜ እንግዲህ አመቱን ሙሉ ላትጸልዩ ትችላላችሁ ማለት አለመጸለይን እያበረታቱ አይደለም። ከ3 ቀን በላይ ከሆነ ይከብድ፣ ትንሽ ከ3 ቀን በላይ ካልጸለያችሁ ይከብዳል። እንደው ቢያንስ በቀን 10 ደቂቃ መጸለይ ጀምሩ። 10 ደቂቃ መጸለይ ጀምሩ። ረጅም ሰዓት ማሰብ ተውና። ሐሳቡ ግን ምንድን ነው? እንዳትሸወዱ ነው። ምክንያቱም አንዳንድ ልጆች ከእግዚአብሔር ጋር ያላቸው የማያቋርጥ ህብረት ጸሎት እንደሆነ ያስቡና በቃ እኔ ጸሎት ካቆምኩኝ እግዚአብሔር እንደ ድሮ መገኘቱን አያመጣም፣ ህልውናው ይጠፋል፣ እኔ በኃጢአት ወድቄያለሁ፣ ኃጢአት ሰርቻለሁ፣ እኔ ድሩዬ ነኝ፣ በቃ እግዚአብሔር እንደ ድሮ ፕሬዘንሱ ጠፍቷል፣ ህልውናው ከኔ ጋር የለም፣ እኔ በቃ እንደዚህ ነኝ፣ የእግዚአብሔር መገኘት ከኔ ሄዷል፣ እኔ በቃ ኃጢአተኛ ነኝ፣ ከእግዚአብሔር ጋር ያለኝ ህብረት ተቋርጧል። ለምን? 5 ወር ሙሉ ስላልጸለይኩኝ እንዴት እኔ እንጃ እንደ ድሮ የእግዚአብሔር መገኘትና አለውና እኔ ጋር የሚመጣ አይመስልም። ለምን? 3 ወር ሙሉ አልጸለይኩም። የዛሬ ዓመት በጣም ጸልይ ነበር ሲሳይ፣ አሁን ግን ጸሎት ካቆምኩ ረጅም ጊዜ ሆኖኛል። ያ የልጅነት መንፈስ፣ ያ በልጅነት ሲሰማኝ የነበረው፣ ትልቅ ሰዎች ደግሞ ሲያማክሩኝ ያ በልጅነቴ የነበረው የአባቴ መንፈስ፣ የልጅነቴ መንፈስ ይላሉ ማለት ነው። ልክ ናቸው። በልጅነታቸው ኤክስፒሪየንስ ያደረጉት መንፈስ አለ። አሁን ግንም አልተቋረጠም። የሚከለክላችሁ ምንም ነገር የለም። ከድካም የሚበልጥ የእናንተን ድካም ኢየሱስ ክርስቶስ ወስዶላችኋል። ኃጢአታችሁን ይሄ በጌታ ካመናችሁም በኋላ የሚሰራ ነው። ስታምኑ ጊዜ የሚሰራ አይደለም። ባመናችሁ ወቅት ዓለምን ሰይጣንን ክጃለሁ በምትሉበት ወቅት የሚሰራማ ከሆነ የዛ ጊዜ ሁሉ ነገር አብቅቶ ከዛ በኋላ በህግ ነበር የምትኖሩት። አይደለም። ስቲል አሁንም ኢየሱስ ክርስቶስ ድካማችሁን፣ ኃጢአታችሁን፣ የወደፊቱንም የትላንቱንም የሁሉንም ነው የወሰደው። ስለዚህ ሁል ጊዜ ከእግዚአብሔር ጋር ሰላም አላችሁ። ስለዚህ ልትደክሙ ትችላላችሁ፣ ኃጢአት ልትሰሩ ትችላላችሁ፣ ገና አእምሯችሁ በነፍሳችሁ ፍጹም እየሆናችሁ ስትመጡ። በዚህም ውስጥ ግን 100% የምነግራችሁ ነገር ከእግዚአብሔር ጋር ሰላም አላችሁ። ሃሌሉያ! ሰላማችሁ ተጠብቋል። እንኳን ደስ አላችሁ። ለምን ሲባል ስለጸደቃችሁ ነው አለ። ለዚህ ነው አንደኛ ዮሐንስ መልእክት ላይ ልጆች ሆይ ኃጢአትን አታድርጉ አለ። ኃጢአትን ብታደርጉ እንኳን አለ ልጆች ሆይ ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው አለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ይህን የምጽፍላችሁ ኃጢአት እንዳትሰሩ ነው። ነገር ግን ማንም ኃጢአት ቢሰራ ጉዱ ፈላ አይደለም የሚለው። ማንም ኃጢአት ቢሰራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ሃሌሉያ! ሜኮታሎ ቭራሃስ ኮንቴሊ ሞንትራቫኒዮ ኤልሜንቴሌ ፕሬዶስኮ ቭራንዶሎ ቭራ አይና አይታችኋል። በአብ ዘንድ ጠበቃለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። ኃጢአትን እንዳትሰሩ አለ። ድንገት ግን ብትሰሩም አለ የማይቋረጥ የሆነ ሰላም ከእግዚአብሔር ጋር አላችሁ ነው ፖይንቱ። ያም ሰላም የመጣው ግን ጻድቅ በሆነው በኢየሱስ ክርስቶስ ነው። ስጋት አይግባችሁ። ዋናው የኃጢአት ባሪያ አትሁኑ እንጂ። የኃጢአት ባሪያ መሆን ማለት በቃ ሙሉ ለሙሉ ኃጢአትን ሆን ብሎ ደስ ተሰኝቶ ማድረግ ማለት ነው። ምናልባት እዚህ ደረጃ ላይ የደረሳችሁ ክርስቲያኖች አላችሁ ብዬ እኔ አላስብም። ካላችሁም ተመለሱ፣ አደጋ ላይ ናችሁ እናንተ። ነገር ግን ኃጢአት ሰርታችሁ የምትጸጸቱ፣ በንስሐ እግዚአብሔር ሆይ ይቅር በለኝ ብላችሁ ቶሎ የምትመለሱ፣ ጌታን የምትወዱ፣ ጌታን የሚወድ ልብ ያላችሁ ግን ኃጢአት እንኳን ብታደርጉ ያደረጋችሁትን ኃጢአት ነገም ደስ እየተሰኛችሁ ማታደርጉ ከሆነ ምናልባት በስጋ እየተፈተናችሁ ሊሆን ይችላል ያንን ኃጢአት እያደረጋችሁ ያላችሁት።
ግን ደስ ተሰኝታችሁ ወይም ራሳችሁን ለኃጢአት ባሪያ አድርጋችሁ ሳትሰጡ ከሆነ ግን ኃጢአት እንኳን ብታደርጉ ከእግዚአብሔር ጋር ያላችሁ ሰላም አይቋረጥም። ለምንድን ነው የሚለው መጽሐፍ ሲናገር ሁልጊዜ የተጠበቀ ነው። ከምን የተነሳ? በአብ ዘንድ ጠበቃ ስላለን። ሃሌሉያ። ስለዚህ ለምን ሲባል እናንተ ምን ብላችኋል ነው የሚለው። እንግዲህ እኛ ጽድቅን ያገኘነው በእምነት ስለሆነ በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። ሃሌሉያ። ሜሶን ቶሎ ቭራንዶሎ ፔርሞ። ይህንን እውነት አእምሯችሁ አልቀበል ራሱ ቢል ተቀበል በሉት። በቃ ተቀበል በሉት። ምክንያቱም ይሄ እግዚአብሔር ጥበብ ነው። የእግዚአብሔር ጥበብ ነው። አእምሯችሁ መቀበል አለበት። ለዚህ ነው መጽሐፍ ጽድቅን ያገኘ ነው አይደለም የሚለው። እንግዲህ እኛ ጽድቅን ያገኘ ነው የሚለውን ቃል መጽሐፍ ቅዱስ መጽደቅ ምን ማለት ነው? አሁን መጽደቅ የሚለው ቃል የግሪኩ ቃል ዲካዮ ነው የሚለው። ዲካዮ ይሏል የግሪኩ ቃል። ዲካዮ ማለት ይሄ ሌጋል ተርም የሆነ ቋንቋ ነው፣ ወይም ደግሞ ይሄ የፍርድ ቤት ቃል ነው። ምን ማለት ነው? እንግዲህ የግሪኩ ቃል ነው፣ ኦሪጂኑ የግሪኩ ቃል ነው። መጽደቅ ዲካዮ ማለት ምን ማለት ነው? እንዳልበደለ ተቆጥሮ ከቅጣት ነፃ መሆን ማለት ነው። ሃሌሉያ። እንዳልበደለ ተቆጥሮ ወይም ኃጢአት አድርጎ አያቅም ተብሎ ተቆጥሮ ከቅጣት ሙሉ ለሙሉ ነፃ መሆን ማለት ነው። ምን ማለት ነው? ዲካዮ ወይም ደግሞ መጽደቅ ማለት። ክብር ለእግዚአብሔር ይሁን። ስለዚህ እናንተ በክርስቶስ በኩል እግዚአብሔር ላይ እንዳላመፀ ሰውን የተቆጠራችሁት፣ ማለትም እግዚአብሔር ከዚህ በፊት አምጾብኛል ብሎ የሚያስታውሰው ራሱ ኃጢአት የለም። ለዚህ ነው ደግሜ ኃጢአትሽን አላስብም የሚለው መጽሐፍ ቅዱስ ሲናገር። እግዚአብሔር ደግሜ ኃጢአታችሁን አላስብም ነው የሚለው። ምን ማለት ነው? በሌላ ቋንቋ ምንም እግዚአብሔር ሊያስብ ራሱ አይችልም ነው። ለምንድን ነው ሲባል እንዳልበደለ ተቆጥራችሁ ከቅጣት ነፃ ሆናችኋል። እግዚአብሔር ራሱ እንደው ቢያስብ ራሱ ቢባል የኃጢአታችሁን ቅጣት ኢየሱስ ክርስቶስ ወስዶታል። ገብቷችኋል? ኦልሬዲ እግዚአብሔር ይሄ ሰው ኃጢአት እኮ ሰርቷል ብሎ ራሱ እግዚአብሔር ቢያስብ እንኳን ኦኬ ተከፍሏል ይላል። ለዚህ ነው በአብ ዘንድ ጠበቃ አላችሁ የሚለው መጽሐፍ ሲናገር። ኦኬ ተከፍሏል። ለካ እግዚአብሔር አያስብም። ኦልሬዲ ነፃ ስለሆንን እንደው ቢያስብ ራሱ እግዚአብሔር እንዴ ይሄ ልጅ እንዲበድለ እንዲያደርገ ብሎ ራሱ እግዚአብሔር ሲያስብ ኢየሱስ ክርስቶስ ተከፍሏል ይላል። ተከፍሏል። አባት ወይ ሁሉንም ነገር ከፍየዋለሁ። ምን አይነት ህይወት ነው ግን ያለን? እንደው እንደዚህ በስልክ ሪከርድ ስልኩ ራሱ አለመፈንዳቱ፣ ሪከርድ የማደርግበት ስልክ ራሱ ይሄን እውነት እየሰማ አለመፈንዳቱ ራሱ በጣም የሚገርም ነገር ነው። እግዚአብሔር ስሙ የተባረከ ይሁን። በጣም ድንቅ እኮ ነው እግዚአብሔር። ለዚህ ነው አዲስ ኪዳን በጣም የምስጋና ኪዳን ነው፣ የአምልኮ ኪዳን ነው። በአዲስ ኪዳን ውስጥ የሚኖር ሰው ላይፉ ወርሺፕ ነው፣ አምልኮ ነው። ለዚህ ነው እኔ አምልኮ ላይ ትኩረት የማደርገው፣ ምስጋና ላይ። ሁሉም ነገር በክርስቶስ ተሰርቶ ስላለቀ ማለት ነው። እና ለዚህ ነው በምስጋና በአምልኮ ህይወት ልትመላለሱ የሚገባው። ስለዚህ ጸደቅን። ያ መጽደቅ ነው። ገብቷችኋል? ምን ያመጣልን? ከእግዚአብሔር ጋር ሰላም ያመጣልን። ከእግዚአብሔር ጋር ሰላም ያመጣልን። ስለዚህ ጸድቃችኋል ማለት ነው። እንኳን ደስ አላችሁ ቅዱሳን። ምንም የሚይዛችሁም የሚከለክላችሁም የሚኮንናችሁም ነገር የለም። ስለዚህ ሁልጊዜ በሰላም አላችሁ። ስለዚህ መጽሐፍ ሲናገር ከእግዚአብሔር ጋር ሰላም አለን የሚለውን ቃል፣ ሰላም የሚለውን ቃል የግሪኩ ቃል ምንድን ነው የሚለው? ኤይረኒ ነው የሚለው። ኤይረኒ ይለዋል። ሰላም የሚለውን ቃል የግሪኩን ቃል ኤይረኒ ይለዋል። እንግዲህ የግሪኩ ቃል አንድን ቃል ብዙ አይነት ሀሳብ ነው የሚሰጠው፣ ወይም ብዙ አይነት ትርጉም ይሰጠዋል። ኤይረኒ የሚለውን ቃል ምንድን ነው የሚለው? ወይም ሰላም የሚለውን ቃል የመጀመሪያው መታረቅ ነው የሚለው። ገብቷችኋል? መታረቅ ብሎ ይሰጠዋል። ምን ማለት ነው? በሁለት ወገኖች መካከል የነበረው ጦርነት አብቅቶ ስምምነት ሲፈጠር ማለት ነው። ወይም ሰላም የሚባለው ኤይረኒ። አሁን ከእግዚአብሔር ጋር ሰላም ናችሁ ሲል የግሪኩ ቃል የተረጎመው አንደኛው ኮንሴፕት ምንድን ነው? ያው ሰላም የሚለው ሀሳብ ከጦርነት አንጻር ከብዙ ነገር አንጻር አይደለም የሚብራራው። ቤቱ ራሱ ጸጥ ካለ ቤቱ ሰላም ነው እንላለን። ስለዚህ ሰላም የሚባለው ቃል በራሱ ለብዙ አይነት ፍቺ ነው የምንጠቀመው። ጳውሎስ ከእግዚአብሔር ጋር ሰላም ናችሁ ያለበት የግሪኩ ሀሳብ የመጀመሪያው መታረቅ የሚለው ነው። ምን ማለት ነው? እሱም በሁለት ሰዎች መካከል ወይም ደግሞ በሁለት ሀገሮች መካከል የነበረው ጦርነት አብቅቶ ስምምነት ላይ ሲደረስ። ሃሌሉያ ሃሌሉያ። ስለዚህ ከእግዚአብሔር ጋር ስምምነት ላይ በክርስቶስ ኢየሱስ አማካኝነት ደርሰናል። ክብር ለጌታ ይሁን። ሁለተኛው ደግሞ ኤይረኒ የሚለው ሰላም የሚለው ደግሞ ሙሉነት ማለት ነው። ምን ማለት ነው? አንድ ነገር ተበላሽቶ ወይም ደግሞ ተከፋፍሎ የቆየ ነገር በኋላ
ወደ ጥንካሬ ወይ ደግሞ ወደ ሙሉነቱ ሲመለስ ሰላም ነው ይባላል። ይሄ ተበትኖ አሁን ለምሳሌ በጦርነት ይሁን በሆነ ነገር ይሁን በቃ ብልሽትሽቱ የወጣ በቃ የተበተነ ነገር የፈረሰ ነገር ወደ ቀድሞ አቋሙ ሲመለስ ኤይረኒ ወይም ደግሞ ሰላም ነው ይባላል ማለት ወደ ሙሉነቱ ሲመለስ። ስለዚህ እኛ መጀመሪያ ህይወት ሰጥቶን ነበር። አሁን ግን ወደ ኦሪጂኑ ገብቷቸዋል። ባክ ቱ ኦሪጂን ወደ ትክክለኛው ተፈጥሯችን ተመልሰን አሁን ሰላም ሆነናል። ማለትም ትክክለኛውን የኛን የህይወት የእግዚአብሔርን ትክክለኛውን መስመር አግኝተናል። ስለዚህ አሁን ሙሉ ሆነናል። ሶስተኛው ኤይረኒ የሚለው ሐሳብ እረፍት ነው የሚለው ከእግዚአብሔር ጋር ሰላም አለን ሲል ከእግዚአብሔር ጋር እረፍት አለን እያለ ነው። ስለዚህ እረፍት የሚለውን ሐሳብ ከፍርሃትና ከጭንቀት ነፃ መሆንን ነው የሚገልጸው የግሪኩ ቃል ማለት ነው። እረፍት አለን ሲባል ከማንኛውም ጭንቅ አሁን ለምሳሌ አደጋ የሚጥልብን ሰው የለም፣ የሆነ ነገር የለም እንደዚህ እንደሚባለው ገብቷቸዋል። አሁን ሰላም ነው ስንል ሀገሪቷ ሰላም ናት ሲባል የሚያሸብር የለም፣ የሚያስደነግጥ የለም፣ የሚያስፈራ የለም። ስለዚህ የሚያስፈራን ክፉ ነገር የለም። እግዚአብሔር ራሱ አያስፈራንም አይደለ? ክፉ ነገር ብቻ ሳይሆን ከዚህ በኋላ እግዚአብሔር ራሱ አያስፈራንም። ሃሌሉያ! ከምንም ነገር በላይ ባይዘው የሚያስፈራን እግዚአብሔር ነበር። ለምን? እኛ በበደላችንና በኃጢአተኛችን ምክንያት የእግዚአብሔር ጠላትንም በቃ አለቀልን እያልን ነው። በቃ ከመች እግዚአብሔር በቃ ፋይናሊ ምንድን ነው እያልን። ስለዚህ አንዳንድ ሰው ከፍርሃት ነፃ ሲወጣ ከሰይጣን ብቻ ይመስለዋል። እንዳይመስላችሁ። ከእግዚአብሔር ፍርሃት ሮንግ ከሆነ ከቅጣት ፍርሃት እግዚአብሔርን ሮንግ በሆነ ወይ ነው ምንፈራው። ከዛ ፍርሃት ነው። አሁን እግዚአብሔርን የክብር ፍርሃት ነው የምንፈራው፣ የአባት ፍርሃት። ሃሌሉያ! ክብር ለጌታ ይሁን። የፍቅር ፍርሃት ነው እግዚአብሔርን የምንፈራው። ስለዚህ ከፍርሃትና ከጭንቀት ነፃ ሆነናል። ኤይረኒ ይሄ የኛ ላይፍ ነው። ስለዚህ ከእግዚአብሔር ጋር እናንተ ሰላም አላችሁ፣ የማያቋርጥ ፌሎሺፕ። በክርስቶስ አማካኝነት ባገኛችሁት ጽድቅ ከእግዚአብሔር ጋር የማይጠፋ ሰላም አላችሁ። ምን ማለት ነው? ከእግዚአብሔር ጋር ህብረት ውስጥ ናችሁ ያላችሁት የተወደዳችሁ። ስለዚህ አሁን የምታደርጓቸው ማንኛውም የጸሎት ህብረቶች ሁሉ በጠቅላላ በህብረት ውስጥ የሚደረግ ህብረት ነው። ገብቷችኋል? ኦልሬዲ ከእግዚአብሔር ጋር ህብረት ውስጥ ናችሁ። በዛ ህብረት ውስጥ የሚደረግ ህብረት ነው እያደረጋችሁ ያላችሁት። በዛ ህብረት ውስጥ የሚደረግ ህብረት ነው። ስለዚህ አሁን እናንተ ምን ውስጥ ናችሁ ካላችሁኝ፣ አሁን እናንተ ያላችሁት በህብረት ውስጥ። ስለዚህ እኔ 3 ወር ሙሉ አልጸለይኩም የምትሉ ካላችሁኝ ስቲል በህብረት ውስጥ ናችሁ ያላችሁት። በልጅነታችሁ አምላክ ስፒሪት ውስጥ ነው ያላችሁት። ከእናንተ የሚጠበቀው በርከክ ብላችሁ አባ ማለት ነው። ኃጢአት ሰርታችሁ ሊሆን ይችላል፣ ግድ የላችሁም። በአብ ዘንድ ጠበቃ አላችሁ። ኃጢአትን ሊያበረታታ አይደለም ኢየሱስ በአብ ዘንድ ጠበቃ የሆነው አይደለም፣ እንዳይመስላችሁ። ኃጢአትን ሊያበረታታ አይደለም። ያንን እናንተ የተሸማቀቃችሁበትን ኃጢአት ዋጋ እንደከፈለበት ሊናገር ነው በአብ ዘንድ ያለው። ስለዚህ በየትኛውም ሰዓት በነፍሳችሁ መታደግ እግዚአብሔርን ወደ መምሰል እስክታድሩ ድረስ በምትሰሩት ኃጢአት ሁሉ ከእግዚአብሔር እንዳትሸሹ። ኦልሬዲ መጀመሪያውኑ ከእግዚአብሔር ጋር እናንተ ያገኛችሁት ሰላም መጀመሪያውኑ ጻድቅ ሆናችሁ አይደለም። ሲጀምር ጸሎት መጸለይ የጀመራችሁት ያኔ ራሱ ምን ጥሩ ሆናችሁ ነው? መጀመሪያ ራሱ ምን ጥሩ ነገር ነው? እስቲ ከእግዚአብሔር ጋር ያላችሁን ህብረት ያስጀመራችሁ እስቲ ንገሩኝ። ምን ጥሩ ነገር? እኔ በጣም እዚህ ምድር ላይ ለድሃ በምሰጥበት ጊዜ እግዚአብሔር አየኝና ከኔ ጋር ህብረት ማድረግ ጀመር የሚል ሰው አለ? እንዳይመስላችሁ። እግዚአብሔር ራሱ ስለ ሰው ልጆች መስክሯል። የሰው ልጅ ከልጅነት ጀምሮ እስከ ትልቅነት ድረስ በልቡ ክፋት አለ። መልካም ሲሰራ የምታዩት ሰው በሆነ ነገር ግን ክፉ ነው። እድሜ አሁን ለሶሻል ሚዲያ ለቲቪ በጣም መልካም ናቸው የምትሏቸው ትልልቅ አርቲስቶች የሆኑ ታዋቂ ሰዎች፣ ፖለቲከኞች ሰው ሲረዱ ያያችሁ ሁሉ በጠቅላላ ምናልባት እነዛ ሰዎች ሚስቶቻቸውን ሲጨቁኑ፣ ልጆቻቸውን ምናልባት በድብቅ የሆነ ወንጀል ሲሰሩ ታገኛላችሁ። ስለዚህ ብዙ መልካም የሆናችሁበት ነገር እኮ አለ፣ ደግሞ ብዙ መልካም ያልሆናችሁበትም ነገር አለ። ይሄ የኛ ተፈጥሮ ነው ባይዘው። ስለዚህ እዚህ ምድር ላይ ግን ፐርፌክትና ከእግዚአብሔር ጋር ሰላም የነበረው ኢየሱስ ክርስቶስ ነበር። የእሱን ጽድቅ አሁን እኛ ተካፍለናል። ክብር ለእግዚአብሔር ይሁን። ስለዚህ የኢየሱስ ክርስቶስ ጽድቅ አሁን የኛ ስለሆነ እኛ ከእግዚአብሔር ጋር ሰላም ነን። ኢየሱስ ከእግዚአብሔር ጋር የነበረው አይነት ሰላም አሁን እኛ አለን። ሃሌሉያ! እግዚአብሔር ከኢየሱስ ክርስቶስ ጋር የነበረው አይነት ሰላም አሁን እናንተ አላችሁ። አሁን እኛ አለን። ምን አይነት የሚደንቅ ነገር ነው! ምን አይነት የሚደንቅ ነገር ነው! ስለዚህ ይሄ ነው ከእግዚአብሔር ጋር ያላችሁ የህብረት መሰረት። እግዚአብሔር ይህንን እንድታውቁ ነው ዛሬ ዋይዘዌ ይህንን ትምህርት
እንድትሰሙ የከፈተላችሁ፣ ይህንን ትምህርት እንድትሰሙ የከፈተላችሁ እግዚአብሔር ይህንን እውነት እንድታውቁ ወይም ይህንን እውነት እንድትረዱ ነው። ስለዚህ እናንተ በእምነት የጸደቃችሁ ከእግዚአብሔር ጋር የዘላለም ሰላም አላችሁ። ስለዚህ ከእግዚአብሔር ጋር የዘላለም ሰላም ስላላችሁ የማያቋርጥ ህብረት ከእግዚአብሔር ጋር አላችሁ። አትፍሩ፣ አትደንግጡ። የተወደዳችሁ ጌታ ኢየሱስ ይባርካችሁ። በእርግጥ ይሄ እውነት እንደበራላችሁ ለእናንተም እንደተገለጠ ተስፋ አድርጋለሁ፣ ደግሞም አምናለሁ። እኔ ወንድማችሁ ሲሳይ ነኝ፣ የቢላቭድ ባይ ጋድ በእግዚአብሔር የተወደደ ቤተ ክርስቲያን ዋና መጋቢ። ይህንን ትምህርት ቢያንስ ለ5 እና ለ10 ሰዎች ሼር እንድታደርጉ፣ በዚህ ትምህርት የተባረካችሁ ብቻ ሳትሆኑ እንደ ጌታ ባሪያ ደግሞ አዛችኋለሁ ለ5 እና ለ10 ሰዎች በቃ ኢንቦክስ እያወራችሁ ወይም ደግሞ በየትኛውም አጋጣሚ ልደቱን እያከበረ ያለ ሰው ሊሆን ይችላል። በጣም የምትወዱት ሰው ሊኖር ይችላል። ይሄ ላንተ ጊፍት ነው ብላችሁ ለምትወዱት ቤተሰብ ሊሆን ይችላል። ምናልባት ፌሎሺፕ ሊኖራችሁ ይችላል። የክርስቲያን ህብረት ሊኖር ይችላል። ምናልባት ቸርች ውስጥ ልትሆኑ ትችላላችሁ። በስፒከር ለወጣቶች መክፈት ትችላላችሁ። ለጉባኤው መክፈት ትችላላችሁ። ለህዝቡ መክፈት ትችላላችሁ። ቤተሰቦቻችሁን ማታ ሰብስባችሁ አንድ ይህንን ሪከርድ ስሙት ብላችሁ ይህንን እውነት ለብዙ ሰዎች እንድትገልጡና እንድታሰሙ በጌታ ፍቅር በእግዚአብሔር ልጅ በኢየሱስ ስም ለምናችኋለሁ። እንደምታደርጉት አልጠራጠርም። ጌታ ኢየሱስ ይባርካችሁ። ከኔ ጋር ሰራተኛ ሆኑ። አይገርምም ግን ወገኖች፣ አይገርምም የእግዚአብሔር ልጆች፣ ሁልጊዜ ከእግዚአብሔር ጋር የማያቋርጥ ዘላለማዊ ህብረት አለን። ሃሌሉያ! ክብር ለእግዚአብሔር ይሁን።